ኢየሱስ ምን ትፈልጋለህ? ሌላ ነገር እውነት ማን ሆኖ አገኘ ነው? ኢየሱስ። ታፍራለህ እንዴ? ማለት አናፍርም። እስከ ዛሬ ያቀረቀርነው ይበቃል። እውነት ኢየሱስ ነው አይደል? ለእውነት ቁም፣ የእውነት አምላክ ይቆምልሃል። እና መንገድና እውነት አለ። ወደ ጽድቅ ያደረሰን ማን ነው? እውነተኛው መንገድ ኢየሱስ ነው አይደል? ከአባቱ ያሳረቀን። ይሄንን ማለት እኮ ያፍራሉ። ከአባቱ ራሱ ታረቀን። እንደሞ አዲስ ትምህርት አመጡት። እንደው በመጽሐፍ ቅዱስ ኢየሱስ ታረቀን የሚል ታገኛላችሁ? እንዲህ ያለ ምንባብ በቃ ሰውነቱን እኮ ያካዱት መጡ። አመናወግን ብለው በሰውነቱ አስታራቂ ነው፣ ሊቀ ካህናት ነው። ፍጹም ሰው ሆነ ማለት ለምን አስፈለገ ታዲያ? ሰው ሆኖ ምን አደረገ? ለምን ሰው ሆነ ብለ መጠየቅ። አለበለዚያ ካላወቅ ማወቅ ነው፣ ካወቅ ደግሞ በዛ መጠቀም ነው። እንደገና ለሰው በአጠቃላይ እንደ ሰውነቱ አለ፣ እንደ አምላክነቱ አለ። ታዲያ እንዴት ይባል? ፍጹም አምላክ ፍጹም ሰው ይላሉ በአፋቸው አይደል? እንደ ሰውነቱ ካልንኮ እንደ ሰውነቱ ሊቀ ካህናት ነው። ሊቀ ካህናት ማለት ምን ማለት ነው? በእግዚአብሔርና በሰው መካከል የሚቆም ማለት ነው። የሊቀ ካህናት ትርጉሙ ሲተረጎም ምን ማለት ነው? ለምሳሌ በደረቁ ሲተረጎም የካህናት አለቃ ሊሆን ይችላል። ሊቀ ካህናት አይደለም የሚለው የካህናት አለቆች ተብሎ። ግን በስራ ሲተረጎም ምንድነው ስራ ቢባል በሰውና በእግዚአብሔር መካከል ነው የሚቆም። የድሮም እና አሮንም በዛ ነው የነሱ በእግዚአብሔርና በሰው መካከል መቆም ጠቃሚ ስላልሆነ ነው እውነተኛው ሊቀ ካህናት የመጣው። እና እውነተኛ ሊቀ ካህናት መጣና ለአንድ ጊዜ በእግዚአብሔርና በሰው መካከል ቆመ። ይሄንንም አያምኑትም። መካከለኛ የሚለውንም ጠምዝዞ ሊያወጡት ይጥራሉ። የእግዚአብሔር ቃል አይጠመዘዝም። እነሱ ተጠምዝዞ ገደል ይገባል። በምንም ተአምር አይጠመዘዝም። ያላደረጉት የማይጠመዝዙት በመካከል ሆኖ ነው ያስታረቀው። በቃ መካከል ሆኖ በቃ ከሃይማኖት ሊያወጡን እኮ ነው ብለው ተመልከቱት። ቅድም ያልኳችሁን የሌለ ነገር ይጭኑብናል። አባቶቻችን ቀደም ያሉትን ሰዎች ጠይቅ ብሏል። ቅድም ጥቅስ ስናነብ የቀደሙትን ሰዎች ጠይቅ ብሏል። እስቲ ወደ ቤቱ ገባበሉና ከ80 ዓመተ ምህረት በፊት የተጻፉትን መጻሕፍት ተመልከቱት። በአጠቃላይ አሁን የሚጻፉት ተቃራኒ የሆኑ ተቃራኒ እናቶች ቄስ ሆነው ገቡበት ቤተክርስቲያኒቷን። እውነቴን እኮ ነው የምለው። በቃ ዝም ብለው የፈለጋቸውን በቃ ሰው ምን ይፈልጋል ብለው የፈለጋቸውን ይሰብካሉ እንጂ ከዛ በፊት የነበረውን ሊቀ ካህናት የሚለውን ሁላችሁም ማየት ትችላላችሁ። አስታራቂያችን እያሉ ነው የሚያልኩት። ሊቀ ካህናት የሚለው ግዕዝ ነው። አስታራቂያችን እና ወኮነ አራቄ ለአዲስ ኪዳን አስታራቂ ነው እሱ። ሁልጊዜም ነው እኮ የሚያስታርቀው። ልብ አድር፣ ሁልጊዜም። ለምን ያን አስተምራለሁ በዚህ መድረክ ላይ የአንድ ጊዜ ክህነቱ፣ የአንድ ጊዜ መስዋዕቱ፣ የአንድ ጊዜ ጸሎቱ እስከ ዕለተ ምጽአት የሚሰራ ነው። ለዚህ ነው ለአንድ ጊዜ መስዋዕት አድርጎ ተቀመጠ የተባለው። እና ስለዚህ መንገድ እኔ ነኝ ብሏል። የታደረሰን ከአባቱ ዘንድ አደረሰን፣ አስታረቀን። እውነት ነው ያለ፣ እውነት ነገረን። ቃሉ እውነት ነው። በቃ ሕይወት ነው አለ። አዎ ሕይወት አተን ነው ወደኛ የመጣውና ሕይወት ይሁነን ዛሬም። ሕይወታችንን ከሚያጨልም አጋንንት ይጠብቀን። እና ሕይወትም እኔ ነኝ፣ በእኔ በቀር አለ ምን የሚሆን ወደ አብ የሚመጣ የለም። ያ ማለት የአካል እንቅስቃሴ አድርጋ አትውሰደው። በእኔ ካልሆነ ማለት እኔን ሳታምን እኔን ማንነት ሳታውቅ አብን አውቃለሁ ማለት አትችልም ነው። ኢየሱስን ካወቅ ኢየሱስ ቃሉን ይናገራል። ስምህን ልነግራቸው መጣው፣ ስምህን አስታወቅኳቸው እያለ ነው የሚናገረው። ሊያስታውቀን የመጣ ማንና ማን? እኛንና እግዚአብሔር። በዛ በኩል ከሄድን እግዚአብሔር እናገኘዋለን ማለት ነው። እቺ ጥሩ ነገር ናት። ትንሽ አብሬ የጨመርኳት አለች። ትታገሱኛላችሁ? ልብ አድርጉት። እንግዲህ አሁን አንድ ልንይዘው የሚገባን ነገር አለ። ይሄ ምስጢረ ሥላሴም ነው። በሚገባ እንድትረዱ ስለምፈልግ ነው እንጂ እኔም ደክሞኝ ነበር፣ ለማቆም ፈልግ ነበር፣ ግን ያችን ሳልጨርስ አላቆምም። በእኔ በቀር ወደ አብ የሚመጣ የለም። ልብ አድርግ። እንግዲህ አሁን ይሄ ትክክል ነው። ወደ አብ ወደ እግዚአብሔር የሚያመጣን ነገር ቢኖር ኖሮ ከዛም በፊት የጀመረው እሱም ተናግሯል። ብዙ ደም ፈሷል። እሱ ራሱ ሲናገር እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ብዙ ደም ፈሷል አለ።
ከአቤል ደም ጀምሮ ከጻድቁ አቤል ደም ጀምሮ እስከ ዘካርያስ ድረስ ብዙ ደም ነው ያፈሰሳችሁት፣ ያ ሁሉ ደም ይበቀላችኋል አላቸው። ብዙ ደም ፈሷል የቅዱሳን። ይሁን እንጂ እንኳንስ ሌላውን ሊያስታርቁ እነሱም ሊታረቁ አልቻሉም በዛ ደም በማፍሰስ። ደሙን አፍሶ ያስታረቀን ማን ነው? ሕይወት የሆነን ኢየሱስ ነው። ይሄ እንዳታፍር ኢየሱስ ነው። እና ስለዚህ ወደ አብ የሚመጣ ማለት በዛ በኩል ነው ያወቅነው። የሥላሴን አንድነት ሶስትነት ያወቅነው በዚህ ነው። አንድነታቸውን፣ አምላክነቱን ያወቅነው፣ አባትነቱን፣ ልጅነቱን ያወቅነው፣ ሰራጺውን ያወቅነው በዛ በኩል ነው፣ በእኔ በስተቀር ይላል። እሺ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እቺ አንድ የሚጨምረው ነገር አለች። ሁላችሁም እቺን ትኩረት ሰጥታችሁ እንድትይዙ ልፈልጋለሁ። አንድ ጨምርልን። የልባችን እረፍት የነፍሳችን ቤዛ የሆነው የኢየሱስ ክርስቶስ የወንጌል ምስጢሩ፣ አሁን ወንጌሉ ከገባ ለማለት ነው። የወንጌል ምስጢሩ ከገባን እረፍት ለማግኘት በእኔ በቀር ወደ አብ የሚመጣ የለም ብሏልና በኢየሱስ ወዴት እንሄዳለን? ወደ አብ እንመጣለን። በማን? በኢየሱስ። ይሄን ያዝ። በኢየሱስ ወዴት እንመጣለን? ወደ አብ እንመጣለን። የሚቀጥለው ንባብ ደግሞ ኢየሱስ ክርስቶስም ደግሞ ሌላ ነው። ይሄ ሌላ ጥቅስ ነው። ልብ አድርግ። ሁለቱን ታያይዘውታላችሁ። ሁለቱም በደንብ አድርጋችሁ ትይዛላችሁ። ኢየሱስ ክርስቶስም ምን አለ? የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል ብሏልና። አሁን መጀመሪያ በማን ነበር ተስበን ይሄር ነው? በኢየሱስ ተስበን የት ደረስን? አብ ዘንድ ደረስን አይደል? አሁን ደግሞ በአብ ተስበን የት እንደርሳለን? ንባቡ አልጨመርኩም፣ እዛ ማየት ትችላለህ። መጽሐፍ ቅዱሱ ነው የሚለው። አሁን ደግሞ በአብ ተስበን ወዴት እንሄዳለን? ንባቡን ትምህርተ ጥቅስ ያለበት ጀምሮ ያለውን የላከኝ አብ አለ። የላከኝ አብ ከሳበው በቀር አለ ወደ እኔ ሊመጣ የሚችል የለም። ማን ነው ይህን ተናጋሪው? ኢየሱስ ነው። ሳቢው ማን ነው? እዚህ ላይ አሁን አብ ነው። ስለዚህ እያንዳንዳችን በኢየሱስ ክርስቶስ ለማመን የቻልነው ማን ስቦን ነው? አብ ስቦን ነው። አብ ስቦን ለማን ሰጠን? ለማን አሳልፎ ሰጠን? ለኢየሱስ። አየህ፣ ምክንያቱም የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። አብ የሚሰጠኝ፣ አሁንም ልብ አድርግ፣ ሌላ ጥቅስ ነው ይሄም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ አብ የሚመጣ የለም የሚለውን ነገር በአብ ማመን አትችልም፣ እኔን ሳታምን በአብ ማመን አትችልም ነው። በእኔ በስተቀር ወደ አብ መምጣት የሚችል የለም በሚልበት፣ አሁን ደግሞ ወደ አብ ከሳበው በስተቀር ወደ እኔ መምጣት የሚችል የለም ስል አባቴ ፈቅዶልህ እኔን አምላክነት እንድታምን ካላደረገ በስተቀር እኔን ማመን አትችልም ነው። ወደ እኔ መምጣት ማለት በአካል አይደለም፣ ወደ እሱ ምን ሄደው የማመን ጉዳይ ነው። እና ወደ እኔ የሚመጣ የለም ብለዋልና በአብ ተስበን ወደ ኢየሱስ ክርስቶስ እንመጣለን። ሁለቱም ይስባሉ አይደል? አይደል? አብ ስቦ ለማን ሰጠን? ለኢየሱስ። ኢየሱስ ደግሞ ለማን ሰጠን? አሁን እኩል ሆነ አልሆነም? ስልጣኑ አንድ ሆነ አልሆነም? ተመልከት እንግዲህ ይሄ ነው። ግን አምላክነቱንም ይኸው እሱ ከስቦ እርሱ ልቡና ሰጥቶ፣ አባቴ ልቡና ሰጥቶ እኔን እንድታምን ካላደረገ በስተቀር በእኔ ልታምን አትችልም ነው ትምህርቱ። አልቋል። እረፍተ ስጋ እረፍተ ነፍስ የሚገኘው በዚህ ሕያው ቃል ሲታመን ብቻ ነው። ሕያው ቃልን ተነጋግረናል። አብ ስቦ ለማን ይሰጠናል? ለኢየሱስ። ኢየሱስ ወስዶ ለማን ይሰጠናል? ለአብ። በዚህ ስናምን ብቻ ነው ሕይወት የሚገኘው። እረፍተ ስጋ እረፍተ ነፍስ የሚገኘው በዚህ ሕያው ቃል ሲታመን ብቻ ነው። ቀጥሎ ጨርሱ። በኢየሱስ ክርስቶስ አምነን በመስቀሉ ጥራ ስር እናርፋለን። ያድርግልን። ኢየሱስ ክርስቶስ ክንፉን ዘርግቶ ይሰብስበን፣ ከሚያስፈራ ነገር ሁሉ ይጠብቀን። የሰማዕታት የቅዱስ
ቂርቆስ የእናቱ የቅድስት ኢዮልጣ ረድኤታቸውን በረከታቸውን ያሳትፈን። እነሱ በጸኑበት ሃይማኖት እኛንም ያጽናን። እኛ አጽራረ ቅዱሳን አይደለንም። ዝም ብሎ የፈለጋቸውን ያውሩ እንጂ እንኳንስ ቅዱሳን ስራ የሰሩት ከእግዚአብሔር ረድኤት ያገኙትን ሰዎች ቀርቶ እነሱንም እንወዳቸዋለን። ጠላቶቻችሁን ምን አድርጉ ነው ያለው ጌታ? እንወዳቸዋለን። እግዚአብሔር ልቡና ይስጣቸው። ያስተማረን የመከረን ይህን ሰዓት ባርኮ የሰጠን ጌታ ክብር ምስጋና ለሱ ይሁን።